ቅናት የብዙ ታዳጊዎችን ህይወት ቀጠፈ። በአሁን ሰዓት ላይ መነጋገሪያ የሆነ አንድ ቪዲዮ አለ። ቪዲዮውን እስከ መጨረሻው ስሙት። ለእናንተም ትጠቀሙበታላችሁ። ላይክ በማድረግ ቤተሰብም ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ቪዲዮውን አዳምጡት። እኔ በጣም ቀናተኛ ነኝ ትለዋለች። እሱም እሺ ይልና ከመጀመሪያ ሚስቱ ጋር ይፋታል። ያለምንም ምክንያት ለሷ ብሎ ማለት ነው። ተፋቶ ከዚችኛዋ ጋር እየኖሩ የተወሰነ ጊዜ ከኖሩ በኋላ ልጆቹንም ሂዶ ይጠይቃል። ያችኛው ሚስቱም ይጠይቃል። ያችኛው ሚስት ሳይት በጣም አሳዘናችሁ። በጣም ጥሩ ሰው ናት። አብረው ብዙ አመት ኖራለች። የ6 ዓመት ልጆች ነው የ6 ልጆች እናቱ ናት። እና በመጨረሻም ያዝናል እና እኔ አጥፍቻለሁ፣ ጥፋተኛ ነኝ፣ አንቺን ጋር መፈታት የለብኝ ነበር፣ የልጆች እናት የሁሉ አመት ስንት ነገር አብረን ኖረን ምናምን ይላትና አንተ ከሆነ ቾክለ ምናምን ትለዋለች እና ልመልስሽ ፈልጋለሁ ሲላት እሺ መርሐባ ትላለች። ሚስዮን ይመልሳታል፣ የልጆች እናት። ከዛ ከሁለቱ ጋር አብረው እየኖሩ የተወሰነ ጊዜ 4 ወር ምናምን ካለፈ ጊዜ በኋላ እችኛዋ አንድ ቀን ለነሱ አንዳንድ ነገር ላድርስላቸው አንተ ስራ ላይ ከሆንኩ ምናምን ትለዋለች። እሺ ይልና አትክልት ምናምን ያው ገበሬዎች ስለሆኑ ከዛው አትክልት ምናምን ይዛ ዳቦ ጋግራ ግብጽ ላይ ይሄ ዳቦ በጣም አይሸል ሸምሲያ ይባላል። ይሄ ኹብዝ የታወቀ ዳቦ ነው። ይሄን ትጋግርና ወስዳ ለምስየው ሰጣለች። ምስየው ልጆቹን እንግዲህ ምሳ ሰርታ ያመጣችውን አትክልት ምሳ ሰርታ ለልጆቹ ታቀርባለች። ዳቦን ራቱን ይበላሉ። ምስየው ግን አልፈለገችም። ትጠራጥራት ነበር በጣም ስለምትቀና እንደው ድግምት እንዳታሰራብኝ ምናምን ብላ ትጠነቀቅ ነበር። እሷ ያመጣችውን አልበላችም። ልጆቹ በሉ። ማታም ባልየው ሲመጣ አቀረበች። እሱም ይሄን ምግብ ተመገበ። ከዛ ማታ ላይ ልጆቹ በጣም ሶስቱ በጣም ትንሾቹ ኃይለኛ ትኩሳት ይዛቸዋል። ቀጥታ ወደ ሆስፒታል ይሄዳሉ። ከተወሰነ ሰዓት በኋላ እነዚህ ህፃናቶች ወደ አኺራ ይሄዳሉ፣ ይሞታሉ። ትንሽ ቆይቶም በንጋታው እነዛ ትልልቆቹም በጣም ይታመማሉ። ትኩሳት ኃይለኛ ወደ ሆስፒታል ሲሄዱ እነሱም የቀሩትም 3 ይሞታሉ። ከዛ ከትንሽ ጊዜ በኋላ የዛው ቀን ሁለተኛው ቀን ባልየው ራሱ በጣም ይታመማል። እሱም ሆስፒታል ይገባል። ልክ በዛ አይነት መንገድ ይሞታል። 6 ልጆች ባልየውም ይሞታሉ። ሲሞቱ እሷ በቃ እንደዚሁ እያለች ለቅሶ ቤት እየመጣች ያለቀሰች ወይኔ ባሌ የሊባሌ ከነ ልጆቹ ምናምን እያለች ትላለች። በመጨረሻም የግብጽ ሀገር ፖሊስ በጣም ይሄ ነገር ያጠራጥረዋል። ፍርድ ቤትም እንግዲህ ጉዳዩና ፍርድ ቤት ምን ይወስናል? አይ የነዚህ ሰዎች ሬሳ ወጥቶ ከተቀበረበት ላቦር ሄዶ በደንብ እንዲመረመርና ይሄ ነገር እንዴት ነው በጣም አካባቢው ላይ አነጋገር የሆነ ጉዳይ ሆነ። አንዳንድ ሰዎች ድንገት በውሃ ተበክሎ መርዝ ነው ምናምን፣ ሌላም ሰዎች አካባቢ ሰዎች ሊሞቱ ይችላሉ ምናምን በቃ በሲል ዳኛው ምን ይወስናል? ይሄ ሬሳ ይውጣና በደንብ ምርመራ ይደረግ ምናምን ይባላል። ሬሳ ይወጣል፣ ወደ ላቦር ይሄዳል። ሲደረግ በደንብ ሲመረመር እነሱ ያኔ የበሉት ምግብ ላይ መርዝ እንደነበርና በጣም መርዙ በጣም አይገኝ ነው እና እንደዛ በጣም ሲገኝ ጥርጣሬው ሲገባሉ። እንዴት እነሱ ይሄ ምግብ በልተው ሞተው እሷ ሚስትየው እንዴት አልሞተችም ይሉና የ6 ልጆች እናት ወይ ቀንታ የሁለተኛ ሚስት ስላገባ እንደዛ አርክታ ነው ተብሎ የአሜሮ ሆስፒታል ያስገቡታል። እዛ ሆስፒታል ገብታ በጣም ምርመራ ይደረግላታል። ጥያቄ ያስደርግልች። ሴትየው ሙሉ ለሙሉ ጤነኛ ናትና ስትጠየቅ ትናገራለች። ፖሊሶችን መጥተው አንዳንድ ነገር ሲጠይቋት አይ ያን የባለቤት የሁለተኛ ሚስት እንደዚህ አትክልት ምናምን ይዛ መጣ፣ ዳቦ ጋግራ ይዛ መጣ፣ ለልጆቹ ሰጠች። ከዛ አቀረብኩላቸው፣ ልጆቹ ምሳ በሉ። ያን ቀን ነው ማታ ላይ ታመሙ። በንጋታው ሌሎቹም እንደዚህ ባሊም ማታ ሲመጣ እሷ ያመጣችውን ዳቦን ያቀረብኩት ይባላል። ሲታይ ለካ እዛ ዳቦ ላይ መርዝ ነበር። በቀጥታ ፖሊሶቹ ምን ያደርጋሉ? መርማሪዎቹ ሁለተኛው ሚስት ቤት ይሄዳሉ። እዛ ሲሄዱ እሷን ይጠይቋታል። በዚህ ቀን እንዲ ዳቦ ጋግረሽ እንደዚህ ምግብ ይዘሽ ሄደሽ ነበር? አዎ። የመጀመሪያ ሚስትየው ትጠረጥራት ስለነበረ ድግምት ልታሰርብኛለች ትችላለች ብላ ያመጣችው ዳቦና አትክልቱን አልበላችም። የሚገርማቸው ነገር ከዛ እንደዛ ብላ ነው የተናገረችው። ከዛ ትጠይቃለች። እንደዚህ ቀን እንደዚህ ዳቦ ጋግረሽ አትክልት ይዘሽ ሄደሻል? አዎ።
ኦኬ። እና ቤት ውስጥ ሲመረመር ምን ይገኛል? ባልየው እንደነገርኳችሁ ገበሬ ነው፣ አራሽ ነው። እና ገበሬዎች ደግሞ እዛ አንዳንድ ትሎች ምናምን ወፋቶች እንዳይበሉት እዛ የተከሉትን አትክልት እንዳይበሉት የሚረጭ መድኃኒት አለ። መድኃኒቱ የረጩትና ያው ትሎች ምናምን እንደዚህ ወፋት መጥቶ እንዳይመገቡት እንትኑን እንደ መርዝ ነገር ነው። እና ያን ነው ዳቦውን አብኩታ እዛ ውስጥ ጨመራ ጋግራ ወስዳ ይሰጠችው ማለት ነው። የሚገርመው ነገር ልጆቹ በሉ፣ ባልየው በላ። ሚስትየው ግን ትጠረጥራት ነበረ፣ ድግምት እንዳተሰረብኝ ብላ አልበላችም። ያ ነገር ቼክ ሲደረግ አዎ ቤት ውስጥ ይገኛል። ከዛ ጋር ሲታይ ከመርዙ ጋር እነሱ ጋር ካለው አካላቸው ላይ ራሱ ነው። ስትጠየቅ አዎ ይህን ነገር ዳቦ አብኩቼ እንደዚህ ወስጄ ጋግሬ ሰጥቻቸዋለሁ ብላ ትመሰክራለች። እንደምታዩት አሁን እንግዲህ የሞት ፍርድ ይፈረድባት እያሉ ቤተሰቦቿ ሁሉም እየጠየቁ ነው። የእሷ የሟች አባትም እናትም አሉ። በጣም በሚያሳዝን ሁኔታ እንግዲህ ይገርማቸዋል። እናት በጣም 7 ልጆችን ነው ያው እዚህ ጋር እንደምታየው 7 ልጆችን ነው ያጣሁት ልጄና 6 ልጆቹን እያለች እናት እያለቀሰች ነው። እዚህ ጋር ደግሞ ዳኛው እንግዲህ እየጠየቃት ነው። ለምንድን ነው እንደዚህ ያረግሽው? ይህን ነገር ለምን አረግሽ? እያለ እየጠየቃት ነው። አይ እኔ እንደዛ ይህን ነገር ያረኩት ምክንያቱን እሷ እያለች ያለችው በጣም ፈታሻለሁ እያለ ስለልኝ ስለነበረ ነው ይህን መርዝ ምን ያህል እንደጨመርሽ ታውቂያለሽ ምናምን እያለ እየጠየቃት ነው። እና በመጨረሻም እንግዲህ ዳኛው የሁሉ ግነቅ ከጠየቃት በኋላ ፍርዱን ለ11 ኦክቶበር አረዝመውታል። ያው አሁን 11 ኦክቶበር ላይ እንደገና ወደ ፍርድ ቤት ትቀርባለች። ከዛ ዳኛው ደግሞ የሚወስንባትን ነገር ይወስናል። በጣም የሚያሳዝን ነገር ነው። በጣም አያችሁ ቅናት ምን ያህል መጥፎ እንደሆነ። እንግዲህ የ7 ሰውን ነፍስ አጠፋች ማለት ነው። እሷ ግን ያሰበችው የነበረው እዛ የመጣችውን መርዙን ማን መግደል ነበር የፈለገችው? ሴትዮዋን ነበር መግደል የፈለገችው። እሷ ትበላለች ከዛ ምግብ ላይ ትሞታለች ብላ ነበር ያሰበችው። ሱብሃንአላህ። አላህ ደግሞ ብሎት ያችኛዋ እንግዲህ ስህር ትሰራብኛለች፣ ድግም ትሰራብኛለች ብላ ምግቡን አልበላችም። የበሉት ግን ማን ነው? ልጆቹና ባለቤቷ ነው። እና በአሁኑ ሰዓት ላይ ይሄ ነገር በጣም ግብጽ ላይ ያነጋገሩ ነው። በጣም የግብጽ ማህበረሰብ ሁሉ የደነገጠበት ነገር ነው። አባት የልጆቹ አባት የሟች እናት እንግዲህ የሞት ፍርድ እንዲፈረድባት እንፈልጋለን ቀሰስ እያሉ ፍርድ ቤት እየተከራከሩ ነው። ዳኛው ደግሞ ቀጣይ ቀጠሮ ለ11 ኦክቶበር ብለዋል። እስኪ አሁን ደግሞ እሷም ያው እዚህ ጋር እንደምታዩት ልጅ አቅፋ ነው የመጣችው። ያኔ እስር ቤት ስትገባ እርጉዝ ነበረች። አሁን ከገባች በኋላ እንግዲህ ወልዳለች። ያው ህፃን ቤቢ ዛሬ የመጣችው ወልዳ እንግዲህ ዳኛው ፊት እንደዚህ እንደ ምስኪን ቀርባለች ማለት ነው። ይህን ይመስላል እንግዲህ። ቪዲዮን ሼር አድርጉት። በጣም የሚያሳዝን ነገር ነው። እሺ ቪዲዮውን እንዳይበዛባችሁ የትንሽ ሀሳብ ልጨምርላችሁ። እንግዲህ ሰምታችሁታል ሙሉውን ከኋላ ያለውን ማለት ነው። እና ሌላ ሆነ ይልሄራጆን በጣም ነው የሚያሳዝነው ወላሂ። ቅናት እንግዲህ ያመጣው መዘዝ ነው ይሄ ሁሉ ማለት ነው። እሷ ሁለተኛ ሚስት ሆና ሳለ እስከ ልጆቹ እስከ ባሏ ልጆች 6 ልጆች እንግዲህ አስባችሁታል። እና ባልየውንም ጨምራ ህይወታቸውን አሳጥታቸዋለች። እና እዚህ ጋር ምን ማለት ፈልጌ ነው፣ ቅናት በዙሪያችሁ የሚቀኑባችሁ ሰዎች ጓደኛ ሊሆን ይችላል፣ በትዳር ሊሆን ይችላል። ባል በሚስቱ ከቀና፣ ሚስት ደግሞ በባሏ ከቀናች ሰይጣን ለወዳጁ ድርብ ነው ይባላል። እና ቅናት በሽታ ነው፣ ሊታከም የማይችል በሽታ። በተለይ በተፈጥሮ በጣም ቀናተኛ ሰው በጣም አስቸጋሪ ነው፣ ሊስተካከል ሁሉ አይችልም። እና ህይወታችሁ ላይ አደጋ ሳይፈጥርባችሁ በፊት ልትጠነቀቁ ይገባል። ቀናተኛ ሰው ህይወታችሁን ሊያሳጣችሁ ይችላል እና ጥንቃቄ ልናደርግ ይገባል ማለት ነው።